ሰላም እንዴት ናችሁ? አሚኮ ነኝ። እንግዲህ ዛሬ ወደ እናንተ የመጣሁትኝ ብዙ ሰው ብዙ ጊዜ የሚጠይቀው ጥያቄ እንዴት አድርገን በቀላሉ ሺክ ማለት እንችላለን፣ መዘነጥ እንችላለን የሚለው ጥያቄ የሁሉም ሰው ጥያቄ ነው። ትልቁ ሚስጥር ምንድነው? ያው አለባበስ ልክ እንደ ተስተካክሎ እንደተቀመጠ ቤት ነው። ምን ማለት ነው? ይሄም ሁሉም ነገር በየቦታው በትክክሉ ሲቀመጥ ያ ነው እንግዲህ የተስተካከለ ንጹህ ቤት ብለን እንደምንለው ሁሉ አለባበሳችንም ላይ ከፀጉራችን አንስቶ ሜካፓችን አንስቶ ጁለሪያችን፣ እንዲሁም አለባበሳችን፣ ጫማችን፣ ቦርሳችን ሁሉ በትክክል ካልተደረጉ ያንን የመሰለ ሉክ ማግኘት አንችልም። ስለዚህ ይህንን አይነት ሉክ እንዴት እናገኝ ብላችሁ ብትሉ ፀጉራችንን ኢቭን ስናበጥር ከአለባበሳችን ጋር የሚሄድ መሆኑን እርግጠኛ መሆን አለብን። ከዛ ነው የሚጀምረው። ከዛስ ሜካፓችን ለኤቭሪዴይ የምንጠቀመው አይነት ሜካፕ፣ ከዛስ ጁለሪያችን ለኤቭሪዴ አይነት የምንጠቀመው ጁለሪ፣ እንዲሁም አለባበሳችን። ከአለባበሳችን ላይ ልጨምርላችሁ የምፈልገው ነገር ምንድነው? በቀላሉ ሺክ አድርጎ የሚያሳየን አይነት አለባበሶች ብዙ ጊዜ የማንሳሳታቸው ለቦታው የሚመጥን አለባበስን ማወቅ አንዱ እሱ ነው። ሁለተኛው ደግሞ ቀለም አመራረጣችን። ብዙ ጊዜ ተመሳሳይ አይነት ቀለም ያላቸው ከላይ እስከታች የምንለብሳቸው ልብሶች በቀላሉ አዘንጠው እንድንታይ ያደርጉናል። ከዛ በተጨማሪ ደግሞ ፖሊሽ እና ጽድት ያለ ሉክን ይሰጡናል ማለት ነው። ይህም ማለት ደግሞ እንግዲህ አሁን እንደምታዩት በርገንዲ ከነጫማ ጭምር እንደዛ አይነት ቀለም ነው የለበስኩትኝ። ኢሚዲየትሊ በቀላሉ ኢፈርትለስ ሺክ የምንለው አይነት አለባበስ ነው ይሄ። እንደነዚህ አይነት ቀለሞችን ወይም ደግሞ እንደነዚህ አይነት ትሪኮችን ብትጠቀሙ በቀላሉ ትዘንጣላችሁ። አንድ ነገር ግን እዚህ ላይ ልጨምር የምፈልገው ብዙ ጊዜ ሶፍት የሆኑ ቀለሞችን ብንጠቀም የበለጠ ደግሞ ያዘንጡናል ማለት ነው። ሁለተኛው ጁለሪያችንን ስንመርጥም እንደዛው ለቦታው የሚመጥን ከአለባበሳችን ጋር የሚመጥን። ለምሳሌ አሁን እንደዚህ እንደለበስኩት አይነት አለባበስ ስንለብስ ቀለሙ ትንሽ ጠቆር ያለ ስለሆነ እንደምታዩኝ እኔ ጎልድ አክሰሰሪን የጨመርኩበት ትንሽ ብራይት ለማድረግ እና ትንሽ ደመቅ ብሎ መታየት ስለሚያስፈልገው እንደዚህ አይነትን ጁለሪዎች ተጠቅሜያለሁ። ነገር ግን በጣም ብራይት የሆኑ ቀለሞችን ደግሞ በምንጠቀም ጊዜ ዴሊኬት የሆኑ አነስ ያሉ ጁለሪዎችን ብንጠቀም በቀላሉ ዝንጥ አድርገው ያሳዩናል ማለት ነው። ብዙ ጊዜ አለባበሳችንን የሚረብሽብን ምንድነው? ለምሳሌ ትልልቅ ፕሪንት የሆኑ ነገሮችን ከላይ የተለየ ፕሪንት፣ እንደገና ከታች የተለየ ፕሪንት፣ እንደዚህ አይነት ድብልቅልቅ ያለ ፓተርን ያላቸውን ልብሶች ለብሶ መታየት ኢሚዲየትሊ የሚሰጠን ሉክ ትንሽ ወረድ ያለ ነው የሚሆነው። ስለዚህ አትሊስት ከላይ ዝብርቅርቅ ያለ ነገር ከለበስን ከታች አነስ ያለውን ቀለም መርጠን ብናደርግ ላይክ ሱሪ ሊሆን ይችላል፣ ጉርድ ቀሚስ ሊሆን ይችላል። እንደዛ እያደረግን ሚክስ ኤንድ ማች እያደረግን ብንጠቀም አለባበሳችንን በደንብ የተስተካከለ አድርጎ እንዲታይ ያደርግልናል ማለት ነው። the same thing ሱሪም ስንለብስ ከሱሪ ውስጥ በጣም ጎልቶ ያልታየውን አይነት ቀለም በመምረጥ እንደ ቶፕ ብንጠቀመው እሱም በቀላሉ ያዘንጠናል። ስለዚህ እንደነዚህ አይነት ነገሮች ላይ ፎከስ አድርገን ከለበስን አለባበሳችን በቀላሉ ፕሬዘንተብል ሆኖ ይታያል ማለት ነው። እንዲሁም ቦርሳ፣ ድብልቅልቅ ያለ ልብስ ለብሰን እንደ ድብልቅልቅ ያለ ቦርሳ ደግሞ እንደገና ስንጨምርበት ምንም ጥያቄና መልስ የለውም፣ ኢሚዲየትሊ አለባበሳችንን ያበላሽብናል ማለት ነው። ስለዚህ ቀለም ያላቸው የተለያዩ ፕሪንት የተለያዩ ፓተርን ያላቸውን ልብሶች ስንለብስ በጥንቃቄ መልበስ አስፈላጊ ነው። አለበለዚያ በጣም የተዘበራረቀ አይነት ሉክ ስለሚሰጡን ፕሬዘንተብል ሆነን መገኘት አንችልም ማለት ነው። ሶስተኛው ደግሞ ለቦታው የሚመጥኑ አይነት ልብሶችን መምረጥ። አንዱ ትልቁ የዘናጭ ሰው እውቀት ምንድነው? ለሚሄድበት ቦታ የሚመጥን ልብስ ምን መለበስ እንዳለበት አውቆ መልበስ ያለበት ሰው ነው ዘናጭ ማለት። ሌላ ምንም አይነት ሚስጥር የለውም። ለምሳሌ እንደዚህ አይነት አለባበስ ለብሼ ስፖርት ቤት ብሄድ ያው ልክ አይደለም፣ ለቦታው የሚሆን አይነት አይደለም። ወይም ደግሞ የስፖርት ዌር ለብሼ ፕሮፌሽናል የሆነ ቦታ ላይ ብገኝ ኢሚዲየትሊ ልክ አይደለም። ስለዚህ ለሰርግ ለምሳሌ ሰርግ ላይም እንደዛው ለሰርግ
ሰርግ ላይ የምንለብሳቸው ልብሶችም የተመረጡ የተለዩ ናቸው። ስለዚህ የት ምን መልበስ እንዳለብን ማወቅ በጣም በጣም አስፈላጊ ስለሆነ እነዚህን አይነት ነገሮች ግምት ውስጥ በመክተት አለባበሳችንን ማስተካከል፣ ፕሪንቶቻችንን መቆጣጠር እንዲሁም ደግሞ ጁለሪዎቻችንን ግምት ውስጥ መክተት በቀላሉ ዘናጭ እንድንሆን ይረዳናል ማለት ነው። እነዚህ ቲፖች እንደጠቀሟችሁ ተስፋ አድርጋለሁ። በሚቀጥለው በሌላ ቪዲዮ መለሳለሁ። አሚኮ ነኝ። እስከዛው መልካም ሳምንት።